በፍታ ለብሶ ነበር የሚዘምረው ይላል። የሚዘለው እኔ ኢንካውንተር ነው የሚታየኝ። በዳዊት መዋረድ ውስጥ እግዚአብሔር ዳዊትን እንዴት እንደነካው ይታየኛል። ዳዊት እግዚአብሔር ገብቶለታል። ቤተ መንግስቱና መገናኛ ድንኳኑ ባይዘው ፊት ለፊት ነው። እንደዚህ ማለዳ ሲወጣ ምግብ አይበላም። ከንቀልፉ ብድግ ሲል ሄዶ የመገናኛ ድንኳን ስለሆነ ትንሽ ክፍተት አላት። ድንኳኑ ውስጥ እንደዚህ ብሎ ወደ ውስጥ ያያል። መግባት አይችልማ፣ ይቀስፈዋል። ግን እንደዚህ ያይና ከዛ ተመልሶ መጥቶ ነው የሚቀጥለው ውሎውን። ለዛ እኮ ነው መዝሙር 61 ላይ ነው አምላኬ አምላኬ ያለው። ክብርህን አይ ዘንድ ነፍሴ ናፈቀች ያለው እኮ ምድረ በዳ ልጁ አባሮት ምድረ በዳ ሄዶ ምን ሚሳረክ ሲሉ ዙፋኔን አይደለም ሚሳረኩታው። ጧት እየሄድኩኝ በድንኳኑ መካከል እግዚአብሔርን አየው ነበር። እሱን ሚሳረኩታል። ስሜን ክብሬን ሀብቴን አይደለም ሚሳረኩታው እግዚአብሔርን። ለምን? እግዚአብሔር የልጅነቱ አምላክ ነው። ከበግረኝነት ነው ያመጣው። አይ ዳዊት ሕፃን ሆኖ እግዚአብሔር አምላኩ ነው። አሁን ንጉሥ ሲሆን እግዚአብሔር ስቲል አምላኩ ነው። ዳዊትን ከዛ ጉድጓድ ውስጥ አውጥቶ ቤተ መንግስት አስቀምጦ በምድር ላይ ካሉ ነገስታት መካከል እንደ ዳዊት አይነት ንጉሥ በሂውማን ሬስ ውስጥ የለም። ታውቃላችሁ፣ እነ ጁሊየስ ቄሳር እንኳን እሱን አያክሉ። ክብር ብዛት እነዚህ ታላቁ እስክንድር አያክሉትም ዳዊትን። እድሜ ጨምሮ ከአውሬ አድኖ ከጠላቶቹ ታድጎ ንጉሥ አርጎ አስቀምጦ በሕዝቡ መካከል ያከበረው አምላኩ እግዚአብሔር ነው። ዳዊት ምን ሚሳረክ እግዚአብሔር ረበዳ ሄደ። ምንድነው የሚናፍቅ? በመገናኛ ድንኳን ውስጥ ብቅ እያልኩ ማየው ነብዩ ናታን መጣ ወደ ዳዊት እና ዳዊት ተንበረከከ። ንጉሥ ኮኖሱ ይሄኛውስ የእግዚአብሔር አገልጋይ ነብይ ነው። እግዚአብሔርም በናታን በኩል ለዳዊት ተናገረው። ከበግረኝነት ያመጣሁ እኔ ነኝ አለው። መሬት ላይ ለጥ ብሎ እኔ ማን ነኝ? ቤቴስ ምንድን ነው? ተዋግቼ መጣሁ አይደለም ያለው። ማን ነኝ ብለህ እኔ መረጥከኝ አለና ዝቅ ሲል እግዚአብሔር ለዳዊት እንደዚህ ያለው፣ አንተም ብቻ አይደለም የልጅ ልጆች በዙፋን ላይ ይቀጥላሉ። ካንተ ልጆች መካከል ቢያጠፋ አልቆርጠውም፣ በበትር እየመታው መልስልሃለሁ ሲለው የኔ ሳያንስህ አለው ልጆችን በዙፋን ልታስቀጥልልኝ እኔ ማን ነኝ? በእግዚአብሔር ፊት ዳዊት ዝቅ አለ። ናታን በኩል የሚናገረው እግዚአብሔር ቤተ መንግስት ነው የሚናገረው። አምላክ ግን ቤተ መንግስቱ ፊት ለፊት ተቀምጦለታል። እኔ ማን ነኝ አለው። ሳትገለኝ ሳትቀስፈኝ ሳልሞት ኃጢአተኛና አመፀኛ የስንት ሰው ደም እጁ ላይ አለ። ዳዊት ቤተ መቅደስ ልስራልህ ሲለው እኮ እጅ ላይ ደም አለ አለው። አትስራልኝ እና የሰላም ሰው ልጅህን አረገውና ልጅ ይስራልኝ አለው። ይሄ ሁሉ ደም እጅ ላይ ያለ መርጠህ ሸፍነ ጋርደ ከልለ አኖርከኝ። ይሄ አልበቃ ብሎ አለው እኔ በዙፋን ላይ ያለው እሞታለሁ ብዬ ስፈራ ልጆችህም ይቀጥላሉ አልከኝ። እድሜ የሚያልቀው ዙፋን ላይ ነው አልከኝ። ለሚቀጥለው ዘመኔ ሁሉ እርግጠኛ አረከኝ። ኃጢአተኛ እኮ ነው ዳዊት፣ በጣም በደለኛ እኮ ነው። የሚሰራው አመጽ እኮ አመጽ አይደለም፣ ግን ልቡስ ይሞታል። እግዚአብሔር እግር ስር ከገደልከኝ ትዝ ይላችኋል። እግዚአብሔር መጥቶ በምን ልቅጣህ አለው። በጠላቶቼ እጅ አትስጠኝ አለው። በሌላም በወዳጆቼ ማሳለፍ አትስጠኝ። አንተ እጅ ላይ የፈለግከውን አድርገኝ አለው። አየህ፣ ብትገለኝ አንተ እጅ ላይ ብሞት ከሞትኩ በኋላ ቀጥላለሁ። አትሊስት በጠላቶቼ እጅ ከምከብር አንተ ጋር ግደለኝ አለው። ጠላቶቹ መሃል ቢያስገባው ሊዋጋ ይችላል። እግዚአብሔር እጅ ላይ ምን ታደርጋለህ? የፈለግከውን አድርገኝ አንተ እጅ ላይ፣ ለወዳጅም ለጠላቴም እንዳሰጠኛል። የ16 ዓመት ሕፃን ሆኜ ምድረ በዳ ላይ በገና ስደረድር ከአንበሳ አፍ የምታድነኝ አንተ ነህ። እግዚአብሔር በሕይወታችን ላይ የሰራው ነገር መቼም የሚረሳ አይደለም። እና ንጉሥ በፍታ ለብሶ ትዝ አላለው። ምን ይልበስ ምን አይልበስ ማን ይየው ለማንም ብሎ አይደለም እያደረገ ያለው። እግዚአብሔር አምላኬ ደስ ይበለው ነው። አሁን እንትና ደስ ብሎታል፣ እንትና ደስ አላለው። ትሞታለህ ተበጫጭቀ። እግዚአብሔርን ሴንተር አድርጉት። እግዚአብሔር ፈገግ ብሏል ወይ ቼክ መደረግ ያለበት። አፍተር ኦል ማንም ሰው ከወደደ እግዚአብሔርን ብሎ ነው የሚወድ። እግዚአብሔር ደስ ብሎታል ደስ አላለው። ለሜልኮል ወይ ለሆኑ ሰው ወይ ለሕዝቡ ቢጨነቅ እግዚአብሔርን ሊያስደስተው አይችልም። ክብሩን ጥሎ ከካህናቱና ከጦር አለቆቹ ጋር በእግዚአብሔር ዙፋን ፊት እየተዋረደ ሲያመሰግን ሜልኮል ትገርመኛለች። በመስኮት ላይ የሚል ቃል አንብባቸዋል። ምን ሰራለች መስኮት ላይ? ሕዝብ በሙሉ ወርዶ እንደዚህ አባቷ ሳኦል እንደሰጠው ነው እሷ የምታስበው። ልጄ ዳዊት እወድሃለሁ ይል ነበር ሳኦል። ትዝ ይላችኋል።
ይመጣ በጦር ሳተው ይላል። አይ በጦር ሲሰተው አላየችም። ወዳለው ሲል ይሰማችሁ መስዋዕቱን ሲጨርዝም አለችው። እስራኤል ቆነጃጅት ፊት ንጉስ እንዲመሆኑ ክብሩ ነው እንዴ? ዳዊት ምንድነው ትዝ የሚለው? ዛሬው ንግስና አይደለም ትዝ የሚለው፣ ምድረ በዳው ነው ትዝ የሚለው። ከበግረኝነት አላት። ያኔ እረኞኝ አታውቂኝም አላት። ይሄንን ዙፋንና ይሄንን ክብር የሰጠኝ ሳኦል ነው እንዴ አላት። ይሄን ያደረገው አላት ይሄ የአባቶች አምላክ ከሆንኩለትም ይልቅ አይደል እሆንለታለሁ አላትና አንቺ በጠራሻቸው በእስራኤል ቆነጃጅት ፊትም እከበራለሁ አላት። እግዚአብሔርን ብሎ መዋረድ ክብር ነው።